በዚህኛው ቪዲዮ ለሁለት ሰዎች ሁለት ነገር ነግራችኋለሁ። የመጀመሪያው ቢዝነሳችሁን ለማሳደግ የሚጠቅማችሁን ሶስት ስትራቴጂ ሰጣችኋለሁ። ሁለተኛው ደግሞ ምንም አይነት ስራ የሌላችሁ ነገር ግን ስራ መስራት የምትፈልጉ ካላችሁ እንዴት አድርጋችሁ ስራ መጀመር እንዳለባችሁ፣ ምን አይነት ስራ ውስጥ መግባት እንዳለባችሁ እሱንም እነግራችኋለሁ። ከእናንተ የሚጠበቀው ይህን ቪዲዮ እስከ መጨረሻው ድረስ መመልከት ነው ማለት ነው። ስለዚህ እንጀምር። የመጀመሪያው ቢዝነስ ካላችሁ ሰዎች እንጀምር። ቢዝነስ ያላችሁ ሰዎች ምናልባት ቢዝነሳችሁን ከፍታችሁ ሄዳችሁ ቁጭ ስላላችሁ ብቻ እየሰራችሁ ያላችሁ ሊመስላችሁ ይችላል። ነገር ግን ይሄ ትክክል አይደለም። አሁን እነዚህ ሶስት ስትራቴጂዎች ወስዳችሁ በትክክል መጠቀም ከቻላችሁ እመኑኝ ቢዝነሳችሁን አሁን ካለበት በእጥፍ ማሳደግ ትችላላችሁ። የመጀመሪያውን ስትራቴጂ ልንገራችሁ። ፕሮዳክታችሁን አሊያም ደግሞ ሰርቪሳችሁን ኳሊቲው ምን ያክል እንደሆነ በደንብ አድርጋችሁ አናላይዝ ለማድረግ ሞክሩ። የእናንተ የምትሰጡት ፕሮዳክት ወይ ደግሞ የምትሰጡት ሰርቪስ ሌሎች ከእናንተ ጋር ተመሳሳይ ቢዝነስ ካላቸው ወይ ደግሞ ከእናንተ ተፎካካሪዎች ጋር ያለው ኳሊቲ ምን ያክል ነው? ይህን ነገር ስትለኩ በጣም ጥሩ የሚባል ስራ የሚሰሩትን ሰዎች ጋር ሄዳችሁ የእናንተን ፕሮዳክት ሆነ የእናንተን ሰርቪስ ከእነሱ ጋር ኮምፒር ለማድረግ ሞክሩ። ምክንያቱም እነሱ ጥሩ ኳሊቲ ያለው ሰርቪስ የሚሰጡ ጥሩ ፕሮዳክት የሚያመርቱ ከሆነ የእነሱ ኳሊቲ በጣም አሪፍ ከሆነ በቀጥታ ያለው ከስተመር ሙሉ ለሙሉ ሊሄድ የሚችለው ወደዛ ነው። ስለዚህ አሁን ላይ ሰው የሚፈልገው ነገር ፕሮዳክቱ አሪፍ ይሁን እንጂ ስለሚከፍለው ነገር ያን ያክል አይጨነቅም። ምክንያቱም የረጅም ጊዜ ጋረንቲ ይፈልጋል። ያንን ደግሞ መስጠት የምትችሉት ያላችሁ ፕሮዳክት ወይ ደግሞ ያላችሁ ሰርቪስ ኳሊቲው በደንብ አሪፍ ከሆነ እመኑኝ ሩቅ ቦታ ያለውን ከስተመር በደንብ አድርጋችሁ መስራት ትችላላችሁ። ስለዚህ አሁንም ደግም የምነግራችሁ ነገር ቢኖር ፕሮዳክታችሁን ወይ ደግሞ ሰርቪሳችሁን በደንብ ኳሊቲውን መጠበቅ ይኖርባችኋል። እዚህ ላይ በደንብ ደጋገማችሁ እንድትሰሩ ፈልጋለሁ። ሁለተኛው ስትራቴጂ ደግሞ የቢዝነሶች የጀርባ አጥንት የሆነው ማርኬቲንግ ነው። ይሄ ነገር ለእናንተ አልነግራችሁም ሁላችሁም ስለምታውቁት ማለት ነው። ነገር ግን የተወሰነ ነገር ልበላችሁ። በቅድሚያ ቢዝነስ ከመጀመራችሁ በፊት በደንብ ልታውቁት የሚገባው ነገር ማርኬቲንግ ነው። ምክንያቱም ያላችሁ ፕሮዳክት ወይ ደግሞ ያላችሁ ሰርቪስ መጀመሪያ ላይ እንዳወራ ነው ኳሊቲው አሪፍ ከሆነ ጥሩ ፕሮዳክት ካላችሁ ጥሩ ሰርቪስ የምትሰጡ ከሆነ ያንን ሰርቪሳችሁን ወይ ደግሞ ያንን ፕሮዳክታችሁን ሰዎች ሊያውቁላችሁ ይገባል። ምክንያቱም ሊገዟቸው የሚችሉ ሰዎች ስለሆኑ ማለት ነው። ስለዚህ ያንን ሰርቪሳችሁን ያንን ፕሮዳክታችሁን ልታስተዋውቁ የምትችሉበት መድረክ ምንድን ነው? አሁን ያለንበት ጊዜ የዲጂታል ዓለም ነው ያለው። ምክንያቱም እንደ በፊቱ ያለንን ፕሮዳክት ወይ ደግሞ ያለንን ሰርቪስ በባነር በስቲከር እየዞር የምንለጠፍበት ጊዜ አይደለም። ያለው ምንድነው የዲጂታል ዓለም ላይ ነው ያለነው። ስለዚህ ሶሻል ሚዲያ ሁሉም ለመጠቀም ቀላል ስለሆነ ያላችሁን ፕሮዳክት ያላችሁን ሰርቪስ ኮንተንት ስትራቴጂ በማውጣት ሶሻል ሚዲያ ላይ ፕሮሞት ማድረግ ነው። የእናንተ ፕሮዳክት ወይ ደግሞ የእናንተ ሰርቪስ ሊገዙ ወይ ደግሞ ሊያዩ የሚችሉ ሰዎች ምን አይነት ሶሻል ሚዲያ ላይ ይገኛሉ የሚለውን ነገር ቀድማችሁ ካጠናችሁ በኋላ ቲክቶክ ላይ ሊሆን ይችላል፣ ኢንስታግራም ላይ፣ ፌስቡክ ላይ፣ ዩቲዩብ ላይ ብቻ የትኛውም ሶሻል ሚዲያ ፕላትፎርም ላይ የእናንተ ፕሮዳክት ሊገዙ የሚችሉ ሰዎችን ካገኛችሁ በኋላ እዛ ላይ ኮንተንት ክሬት እያደረጋችሁ ፕሮዳክታችሁን ወይም ሰርቪሳችሁን በደንብ አድርጋችሁ ማስታወቅ ትችላላችሁ ማለት ነው። እዚህ ጋር እንደምነግራችሁ ነገር ማስታወቂያ ሲባል እንደዚህ ይሸጣል፣ እንደዚህ ያለ ኑና ግዙን አይደለም። ሰው መጀመሪያ ቀድመን እንድናስተምረው ይፈልጋል። ስለምንሸጠው ነገር ስላለን ፕሮዳክት ስላለን ሰርቪስ ቀድሞ ስለዛ ነገር ማወቅ ይፈልጋል። ስለዚህ በቻላችሁት መጠን ማርኬቲንግ ስትሰሩ ሰውን ለማስተማር ሞክሩ። ሰው ከተማረ ካወቀ ከተረዳ በኋላ እንደሚጠቅመው ችግሩን ሶልቭ እንደሚያደርግለት ካመነ ያንን ነገር ሊገዛችሁ በቀጥታ ይመጣል። ስለዚህ በቅድመ ማድረግ ያለባችሁ ግዙኝ ከማለታችሁ በፊት ያ ነገር እንደሚጠቅማቸው ለሰዎች ማስተማር አለባችሁ። ሰው ካመነበት ግዙኝ ባትሉ እንኳን ፈልጎ ካላችሁበት ድረስ ይገዛችኋል። ስለዚህ ምንጊዜም ፕሮዳክትም ይሁን ሰርቪሳችሁን ቢዝነሳችሁን በአጠቃላይ ስታስተዋውቁ ግዙኝ ከማለታችሁ በፊት ሰው ስለእናንተ ቢዝነስ በደንብ እንዲያውቅ አዌርነሱ እንዲኖረው ቀድማችሁ ያንን ነገር ክሬት ማድረግ ይኖርባችኋል። ሶስተኛው ስቴፕ ከስተመር ሃንድሊንግ ነው። ጥሩ ፕሮዳክት አላችሁ፣ ጥሩ ሰርቪስ አላችሁ፣ ማስታወቂያ ሰርታችኋል፣ ብዙ ሰዎች አውቀዋል የእናንተን ፕሮዳክት የእናንተን ሰርቪስ። ሰዎች ወደ እናንተ ሊገዙ ይመጣሉ ማለት ነው። የሚመጣውን ከስተመር በደንብ ማኔጅ ማድረግ ካልቻላችሁ፣ የሚመጣውን ከስተመር የሚፈልገውን ነገር ሰጥታችሁት የእናንተ ብራንድ የእናንተ ቢዝነስ እዛ ሰውዬ አይምሮ ውስጥ እንዲቀር አድርጋችሁ ነገ ከሱ አልፎ ለሶስት ለአራት ሰው ሪከመንድ አድርጎ ያ አንድ የገዝቷችሁ የሄደው ሰው ብዙ ከስተመሮችን አትራክት እንዲያደርግላችሁ ማድረግ ካልቻላችሁ እመኑኝ አሁንም እናንተ ከስተመር ማኔጅመንት ወይ ደግሞ ከስተመር ሃንድሊንግ አትችሉም ማለት ነው። በደንብ እንድታሰምሩበት የምፈልገው ነገር አንድ ከስተመር ወደ እናንተ ቤት ሲመጣ ቀድማችሁ እዛ ሰው ላይ ነው መስራት ያለባችሁ፣ ፕሮዳክቱን ከመውሰዱ በፊት ማለት ነው። ስላላችሁ ሰርቪስ ለከስተመሩ የምታሳዩት ፊት ፋሚሊነትን መፍጠር፣ ከከስተመሩ ጋር የረጅም ጊዜ ኮንታክት እንዲኖራችሁ መፍቀድ፣ ገዝቶ እንዲሄድ ብቻ ብር ተቀብላችሁ እቃውን ሰጥታችሁት እንዲሄድ ብቻ ሳይሆን የረጅም ጊዜ ከስተመራችሁ እንዲሆን ማድረግ መቻል አለባችሁ። ምክንያቱም ያ ሰው ጥሩ ሰርቪስ ከእናንተ አግኝቶ ሲሄድ
ከፍሎ ብቻ አይደለም እኮ አንዳንዱ ሰው ከፍሎ ራሱ ጥሩ ሰርቪስ ሳያገኝ የሚሄድ አለ። አብዛኛውን ቢዝነስ ሶሻል ሚዲያቸው ላይ ገብታችሁ ብታዩ በጣም ብዙ ኔጌቲቭ ኮሜንቶች አሉ። ያ ሰው የሆነ ነገር ሲያጋጥመው ኔጌቲቭ ኮሜንት አይጽፍም። በጣም ጥሩ ከስተመር ማኔጅመንት ሰጥቼው ሸኝቼው እንዴት እኔ ላይ ኔጌቲቭ ነገር ሊጽፍ ይችላል? ምናልባት ይህንን ነገር ሊያደርጉ የሚችሉ ሰዎች ሊኖሩ ይችላሉ። ግን በአጠቃላይ ስንመለከት የሆነ ሰው የሆነ ፕሮብሌም ሳያይ ያንን ነገር ሊያስቀምጥ አይችልም። ሁሉም ላይ ፐርፌክት መሆን እንችላለን እያልኩኝ አይደለም። በቻልነው አቅም ከስተመሮቻችንን በደንብ አድርገን ሃንድል ማድረግ ይኖርብናል። ከኛ ጋር ጥሩ ቤተሰባዊነት እንዲኖራቸው የረጅም ጊዜ ከስተመሮቻችን እንዲሆኑ ያንን ነገር ማመቻቸት ይኖርብናል ማለት ነው። በአጠቃላይ ለቢዝነስማኖች የምመክራችሁ ነገር ጊዜው የዲጂታል ነው። በቻላችሁት አቅም ቀድሞ የነበራችሁን ነገር በመለወጥ አሁን ላይ ዲጂታሉን ዓለም በደንብ መቀላቀል ይኖርባችኋል። ምክንያቱም ሰፊው ማርኬት ያለው ሶሻል ሚዲያ ላይ ነው እንደምታውቁት ሁላችሁም ማለት ነው። ስለዚህ አሁን ለቢዝነሶች እያንዳንዱን ነገር ራን እያደረጉ ያሉት በሶሻል ሚዲያ ነው። ሁሉም ሰው አክቲቭ የሆነው ሶሻል ሚዲያ ላይ ስለሆነ እናንተም ይህንን ማርኬት ተረድታችሁ ቢዝነሶችን ወደ ሶሻል ሚዲያ በማምጣት እዛ ላይ ብዙ ኦዲየንስ ማግኘት ትችላላችሁ። እዛ ላይ ብዙ ከስተመር ማግኘት ትችላላችሁ። ይህንን ስላችሁ ሶሻል ሚዲያ ቀድመው የጀመሩ ሰዎች አሁን ላይ በጣም ብዙ ርቀት ነው ሄደው ነው ያሉት። ስለ ከስተመር ማሰብ አቁመዋል። ምክንያቱም ስልክ ይደወልላቸውና በወረፋ ነው ቀጠሮ አስይዘው ስራዎችን እየሰሩ ያሉት። ስለዚህ እናንተም እስካሁን ያልጀመራችሁ ካላችሁ ቢዝነሳችሁን ለማሳደግ ዛሬ ነገ አትበሉ፣ ወደ ሶሻል ሚዲያ ነው። አብዛኛው ሰው ስቲል ናው ይጠራጠራል። የሚጠራጠርበት ምክንያት ደግሞ ሶሻል ሚዲያ ያን ያክል ኢፌክቲቭ አይደለም፣ ምንፈልገውን ለውጥ አያመጣልንም ነው። ግቡበትና ሞክሩትና እዩት። ለውጥ ካላመጣ ትተውታላችሁ። ግን ሳትሞክሩት ሶሻል ሚዲያ ለውጥ አያመጣም ብላችሁ አትበሉ። ሙሉ ቢዝነሳቸው ሶሻል ሚዲያ ላይ ዲፔንድ ሆኖ ሚሊዮኖችን ሜክ እያደረጉ ያሉ ሰዎች አሉ። ይህንን የምላችሁ በደንብ እኔ የማውቃቸው ሰዎች ስላሉ ነው። እኛም የምንሰራው ሶሻል ሚዲያ ላይ ነው። ስለዚህ እናንተ ደግሞ ያላችሁን ፕሮዳክት ሆነም ያላችሁን ሰርቪስ አምጥታችሁ ሶሻል ሚዲያ ላይ ብታስተዋውቁ በጣም የረጅም ጊዜ ተጠቃሚ ነው የምትሆኑት። ምክንያቱም ብራንዳችሁን ለረጅም ጊዜ ነው የሰው አእምሮ ውስጥ ማስቀረት የምትችሉት ማለት ነው። ከእናንተ የሚጠበቀው ቅድም እንደነገርኳችሁ ጥሩ ሰርቪስ ካላችሁ፣ ጥሩ ፕሮዳክት ካላችሁ ሶሻል ሚዲያ ላይ ካመጣችሁት በደንብ ነው ተጠቃሚ የምትሆኑት። ስለዚህ እንዳይረፍድባችሁ በጊዜ ጀምሩ።